ሰላም፣ ዛሬ ደግሞ የምናየው ኤችቲኤምኤል ነው። ከመሰረቱ ጀምረን ኤችቲኤምኤል ምን ማለት ነው የሚለውን በደንብ እናያለን። እኛም በደንብ አድርጋችሁ ከተረዳችሁ በኋላ ከዛ ህጎቹን ታግ ማድረግ እንዴት ነው የሚለውን ደግሞ በደንብ አድርገን እንመጣበታለን። አሁን ኤችቲኤምኤል ማለት ነው። እስኪ ከመጀመሪያ ከወርዱ እንጀምር። እስኪ ኤችቲኤምኤል ኤች ማለት ሃይፐር፣ ቲ ማለት ቴክስ፣ ኤም ማለት ማርክ፣ ኤል ማለት ላንጉጅ ማለት ነው። ሃይፐር ቴክስት ማርክአፕ ላንጉጅ። ይህ ምን ማለት ነው? ሃይፐር ማለት ኦልሬዲ ሊንክ ማለት ነው። ሊንክ ማለት ከአንድ ቦታ ወደ አንድ ቦታ የሚያያይዝልን ማለት ነው። ቴክስት ኦልሬዲ ቴክስት ነው። ይህ የምታዩት ይህ ቴክስት ኦልሬዲ እንደዚህ እንደማለት ነው። ማርክአፕ ማለት አንድ ነገር ለመስራት ስትፈልጉ አንድ ነገር ለመስራት ስትፈልጉ ማለት ቆይ ላሳያችሁ። ፎር ኤግዛምፕል አሁን ቪዲዮ አንድ ቪዲዮ ለመስራት በምትፈልጉበት ሰዓት ወዲህ ማርክ ማድረግ ማለት ግሩፕ ማድረግ ወይ ደግሞ ይሄ ኢሜጅ ነው። አሁን እዚህ ጋር ይሄኛው ዌብሳይት ነው። የምትሰሩት ነገር ሁሉ ነገር እንደዚህ ነው። አሁን ይህ ነገር ለመስራት ስትፈልጉ ይሄኛው ኢሜጅ ነው። እናንተ ኦልሬዲ ዴቨሎፐር ናችሁ፣ ሌሎቹ ደግሞ ዲዛይነር አሉ። አሁን ይሄኛው ዲዛይኑ እንደዚህ አድርገው ሰጧችሁ። ይሄማ ኢሜጅ ነው። ኢሜጅ ታግ ማድረግ ማለት ነው። መለየት ትለዩና ማርክ አደረጋችሁት ማለት ነው። ይሄኛው ደግሞ ቴክስት ነው። በቃ ይሄኛው ቴክስት ነው፣ ይሄኛው ሊንክ ነው። ከዛ ደግሞ ቪዲዮ ካለ ደግሞ ይሄኛው ቪዲዮ ነው ብላችሁ የምትለዩበት ማለት ነው። የምትለዩበት ወይ ደግሞ ግሩፕ የምታደርጉበት ማለት ነው። ማርክ ማድረግ ማለት እሱ ነው። ላንጉጅ ኦልሬዲ ላንጉጅ ነው። እናንተ ዴቨሎፐር እና ብራውዘር የምትግባቡበት ማለት ነው። ኢትስ ኦልሬዲ ሃይፐር ቴክስት ማርክአፕ ላንጉጅ ማለት ስታንዳርድ ነው። የሆነ ስታንዳርድ ሲስተም አለ። እናንተ ያንን ነገር በጻፋችሁ ቁጥር ያንን ስታንዳርድ ተከትላችሁ የምትፈልጉትን ነገር ማድረግ የምትችሉበት እንደማለት ነው። ይህ ቀላል ነው። ምንም ለእናንተ ኦልሬዲ ስታዩት አሁን በደንብ በኤግዛምፕል አድርገን ስናየው በደንብ ለእናንተ ይገባችኋል። በደንብ እንደሚገባችሁ ይህ እንዳትጨነቁበት። ከዛ ይህኛው ኤችቲኤምኤል ማወቃችሁ ለምንድን ነው የሚጠቅመው? ኤችቲኤምኤል ማወቃችሁ የሚጠቅመው ነገር ምንድን ነው መሰላችሁ? መጀመሪያ እናንተ መስራት የምትፈልጉትን ነገር አሁን ያሳያችሁ ነው አይደለ? ይሄኛው ኦልሬዲ አንድ መስራት የምትፈልጉት በመጨረሻ እንደዚህ አይነት ነው። በቃ ከዚህ አያልፍም። የምትሰሩት ነገር ይሄ ነው። ግን የምትሰሩትን ነገር ለማወቅ ስታንዳርዱን ህጉን መከተል አለባችሁ። እነዚህ ህጎቹን ለማወቅ ነው። ይሄ ስታንዳርዱ ለማወቅ ነው። ኤችቲኤምኤል መማር የሚጠበቅባችሁ ህጎቹን አውቃችሁ በትክክል ቴክስት ከሆነ ቴክስት፣ ኢሜጅ ከሆነ ኢሜጅ፣ ቪዲዮ ከሆነ ቪዲዮ፣ ሊንክ ከሆነ ሊንክ፣ እሱን ሁሉን ነገር በደንብ አድርጋችሁ ለማወቅ ነው ኤችቲኤምኤል መማር ማወቅ የሚጠበቅባችሁ ማለት ነው። አሁን ከስክራች ጀምረን ፋይል ክሬት አሁን ኦልሬዲ በባለፈው ሳምንት ያየነው እንዴት ፋይል ክሬት ይደረጋል፣ ፎልደር ክሬት እንዴት ይደረጋል የሚለውን አይተናል። አሁን ደግሞ ከስክራች ጀምረን ይህ ኤችቲኤምኤል ፋይል እንዴት ክሬት አድርገን ከዛ ኮድ ጽፈን ከዛ ወደ ብራውዘራችን እንዴት ነው ራን የምናደርገው፣ ከብራውዘራችን እንዴት ነው ማየት የምንችለው ይሄኛው ቴክስት የሚለውን በደንብ አድርጌ ያሳያችኋለሁ። አሁን እነሱኛው በደንብ ከስክራች ጀምሬ ያሳያችሁ። እናንተ ይሄኛው ተከታተሉ። እዚህኛው አለ እሺ ቪው የሚል ኦልሬዲ እኔ ሀይድ ስላደረኩት ነው። የዴስክቶፕ አይኮኖች ሀይድ ስላደረኩት ነው። ቺሻው ዴስክቶፕ ብዬ ለማምጣት ነው። አንድ አንድ ፎልደር መጀመሪያ ፎልደር ክሬት ማድረግ አለብን። ከዛ ፎልደር ውስጥ የምንፈልገው ፋይል ክሬት አድርገን መስራት እንጀምራለን ማለት ነው። ፎልደር ክሬት ላድርግና ቤዚክ ኤችቲኤምኤል ብዬ ክሬት አደረግኩ። አሁን ይሄኛው ኦልሬዲ እንትን አወርዳችኋል፣ ቪዥዋል ኮድ ኤዲተር አወርዳችኋል። እንዴት ነው በቪዥዋል ኮድ ኤዲተር መክፈት የምትችሉት? ቪዥዋል ኮድ ኤዲተራችሁን ተከፍቱና ከዛ እዚች ጋለች ፋይል የምትለው ትነኩና ከዛ ኒው ዊንዶው የሚል አለ። እቺ ኒው ዊንዶው ተከፍቱና እዛችኛይቱ የፋይል ኤክስፕሎረር ምልክት አለች። የፋይል ኤክስፕሎረር ምልክቷን ትነካላችሁ ማለት ነው። ከዛ ኦፕን ፎልደር ትነካላችሁ ማለት ነው።
እሺ አሁን አይታችሁታል ኦልሬዲ ፎልደር እንዴት እንደምንፈጠርን። ከዛም በኋላ ፎልደሩን ዴስክቶፕ ላይ ነው የፈጠርነው። ዴስክቶፕ ላይ ምን ሚል ፈጥረናል? ቤዚክ ኤችቲኤምኤል። አያችሁት? ቤዚክ ኤችቲኤምኤል ሚል ክሬት አደረግን። ሰሌክት ፎልደር እንለዋለን። አያችሁ ቤዚክ ኤችቲኤምኤል የሚለውን ፎልደር መጣልን። እዚህ ይሄኛው ፎልደር ነው፣ ግን አሁን ኤችቲኤምኤል እንዴት ነው መፍጠር የምንችለው የሚለው ነው የምናየው። እችኛይቱ ይህ ምልክት አይታላችሁ? እዚህ ጋር ፕላስ ምልክት የፋይል ምልክት አለ፣ አንደኛው የፎልደር ምልክት አለ ማለት ነው። እችኛይቱ ያችሁ የመጀመሪያዊቱ ፋይል ናት። እዚህ ጋር ሆቨር ስታደርጉት ወይ ደግሞ ከራሱ ላይ ስታደርጉት ታይታላችሁ። ኒው ፋይል ይላል ታችኛይቱ የሚነበበው ጽሁፍ ኒው ፋይል ይላል። ሁለተኛይቱ ደግሞ ኒው ፎልደር፣ አዲስ ፎልደር መፍጠር መፈልጋችሁ እሷ ክሊክ። እዛችኛይቱ ደግሞ ሪፍሬሽ ለማድረግ ነው፣ ግን እኛ የምንፈልገው ፎልደር ስላለን ፋይል ነው የምንፈጥረው። እችኛይቱ ክሊክ እናደርጋለን። ከዛ ቤዚክ አንደርስኮር ኤችቲኤምኤል ብለን ዶት እናደርጋለን። ዶት አደረግን ማለት ኤክስቴንሽኑ ልንጽፍ። ኤክስቴንሽን ማለት የምንከፍትበት ቴክስት ነው። ፒኤንጂ ከሆነ ቲኤክስቲ ማለት ቴክስት ነው የሆነው። ፒኤንጂ ማለት ለፎቶ ለኢሜጅ እንደማለት ነው። ከዛ ኤምፒ4 ደግሞ ለቪዲዮ ነው። ይሄኛው ደግሞ ኤችቲኤምኤል ከሆነ ደግሞ ኤችቲኤምኤል ማለት ትችላላችሁ ማለት ነው። ኤችቲኤም ብላችሁ ማድረግ ትችላላችሁ፣ ወይ ደግሞ ኤችቲኤምኤል ሁለቱም ይሰራላችኋል። ኤችቲኤም መጀመሪያ አብዛኛው ሰው ሲጠቀምበት የነበረ ኤችቲኤምኤል አጭር ፎርሙ ኤችቲኤምኤል ብትሉትም ለእናንተ አሪፍ አይወዛግባችሁ ማለት ነው። እዛ ክሊክ ታደርጋላችሁ። ከዛ ይሄኛው መጣላችሁ። ይሄኛው ችኛይቱ ምልክት ያያችኋት ከሆነ የሆነች ምልክት መጣች አይደለ? እሷ ምልክት እንድትመጣላችሁ ደግሞ ምን ታደርጋላችሁ? እዚች ጋር ትሄዱና እዚህ ታችኛው ትሄድና ኤክስቴንሽን ይላል። ኤክስቴንሽን አያችሁት? ኤክስቴንሽን የሚለውን ትነኩና ከዛ ማተሪያል አይከን ማተሪያል አይከን የሚላለ ማተሪያል አይከን የሚላለ ማተሪያል አይከን አያችሁት? ማተሪያል አይከን የሚለውን ማተሪያል አይከን ቲም የሚለውን ነገር ኢንስቶል ታደርጋላችሁ። ይሄኛው ኢንስቶል ካደረጋችሁ በኋላ እሱት ለእናንተ ኦልሬዲ ኢንስቶል ስታደርጉት እንደዚህ አይነት ነው ይመጣላችሁ። እንደዚህ አይነት ሴቲንግ የሚመስል ምልክት ይመጣላችኋል። እናንተ ግን ኦልሬዲ ኢንስታል ስላደረጋችሁት እንደዚህ ኢንስታል አድርጉ የሚል ይመጣላችኋል። ኢንስታል ታደርጉታላችሁ። ስታደርጉት ይሄኛው ነገር ይመጣላችኋል ማለት ነው። እሷን ነገር ትጠቀማላችሁ ማለት ነው። እሺ አሁን ኤችቲኤምኤል እዚህ ጋር ኤችቲኤምኤል እንትኑ እንዲመጣላችሁ የመጀመሪያ እችኛቱ ምልክት ትጠቀማላችሁ። ኤክስክላሜሽን ማርክ ማለት ነው። ሙሉ እስከለተኑ እንዲመጣላችሁ። እስከለተን ማለት የመጀመሪያ ድራፍቱ ከብራውዘር ጋር ኮሚኒኬት እንዲያደርግ የሆነ እስከለተን አለው፣ ኮድ አለው። እሱኛው እንዲመጣላችሁ መጀመሪያ እቺ ክሊክ ታደረጉና ታፕ ታደረጋላችሁ። ከዛ በኋላ መጀመሪያ ሽፍት ፕላስ ዋን ማለት ነው። ሽፍት ፕላስ ዋን ሽፍት እና አንድ ቁጥር ስትነቁ ያችን ምልክት ትመጣላችኋለች። ያችን ምልክት ከተጻፈች በኋላ ኢንተር ማድረግ ነው። ሌላ ምንም ነገር የለውም። ከዛ ይመጣላችሁ አያችሁት? ዶክ ታይፕ ኤችቲኤምኤል ማለት ይሄኛው
ለብራውዘሩ ለብራውዘሩ ኤችቲኤምኤል ነው እያለ ነው። ኦልሬዲ ብዙ አይነት ላንጉጅ ስላሉ ኤችቲኤምኤል፣ ጃቫስክሪፕት፣ ፓይተን አለ አይደለ? ይሄኛው ኤችቲኤምኤል ነው እያለው ነው። ኦልሬዲ ከብራውዘሩ ጋር የሚግባቡበት ቋንቋ ነው እንጂ ይሄኛው ምንም የሚወጣ ነገር የለውም። ወደ ብራውዘሩ ጋር ብራውዘሩ እና ይሄኛውን የሚግባቡበት ነው ማለት ላንጉጁ እንግሊዝኛ እንደማለት ነው። ይችኛይቱ ደግሞ ሜታ ታግ የሚባለው እነዚህ ሜታ ታጎች ካር ሴት ሚላል አያችሁ። ካር ሴት ዩቲኤፍ 8 ማለት እዚህኛው ዌብ ፔጅ ማንኛውም አይነት ካራክተር ዲስፕሌይ አድርግ ብሎ ለብራውዘር እየነገረው ነው ማለት ነው። ማንኛውም ኢሞጆም ይሁን አማርኛም ይሁን ማንኛውም አይነት ሀሁም ኤቢሲዲ ማንኛውም አይነት ካራክተር ብትጽፉ ዲስፕሌይ እንዲሆንላችሁ ለብራውዘሩ መንገሪያ እየነገረው ነው ማለት ነው። ከዛ ይሄ ደግሞ ሜታ ታግ አለ። ይህ ሜታ ታግ ይሄኛው እንዴት ነው ያመጣሁት? ይሄ ተደብቆ ነበር አይደለ? ተደብቆ ነበረ። ወደዚህኛው ሰብሰብ እንዲል ያደረግኩት አልት ፕላስ ዜድ አያችሁት? ወደዛ ተደበቀ። አልት ፕላስ ዜድ ጋር ስትደግሙት ወደዚህኛው መጣ ማለት ነው። እሺ ይህኛው ኦልሬዲ ለእናንተ ስራችሁን እንዲያቀላጥፍላችሁ ነው። እሺ ቪፖርት አሁን ደግሞ ሜታ ታግ ሁለተኛዊቱ ሜታ ታግ ደግሞ ምን አለ? ኔም ብሎ ቪፖርት ኮንተንት ዊድዝ ኳልስቶ ዲቫይስ ዊድዝ አለ። ይሄኛው ማለት እዚህኛው ማንኛው የሚጻፍ ኮድ ብራውዘር ማለት ምንም ማለት አይደለም። ኦልሬዲ ታውቁታላችሁ። ለማታወቅም ባታወቅም ችግር የለውም። ኦልሬዲ ከብራውዘር እና ከቪዥዋል ኮድ ኤዲተር ስለማትለያዩ ከእንግዲህ በኋላ ምንም ማለት አይደለም። ይሄኛው ማለት ብራውዘር ማለት በቃ ይሄኛው ነው። ይሄኛው ብራውዘራችሁ እዚህኛው ብራውዘራችሁ ያንን ኮንተንት እዚህ ዲስፕሌይ ሲሆን ለእይታ ከሞባይል ከሆነ ለሞባይል ፊት እንዲያደርግ ከሞባይል ዊድዝ ጋር ፊት እንዲያደርግ ይሄኛው ኮንተንት፣ ታብሌት ከሆነ ከታብሌት ጋር፣ ዲስክቶፕ ማለት ዲስክቶፕ ከሆነ ከዲስክቶፕ ጋር፣ ፒሲ ከሆነ ከፒሲ ጋር ከፒሲው ሳይዝ ጋር ፊት እንዲያደርግ ወይ ደግሞ ለእይታ ጥሩ እንዲሆን የሚሰጥ ትዕዛዝ ማለት ነው። ይህ ትዕዛዝ እያስተላለፈ ነው እንጂ ሌላ ምንም እያደረገ አይደለም ማለት ነው። በቃ ኤችቲኤምኤል ማለት አያችሁት? ይሄኛው እንደዚህ ሆነ። እነዚህ ኦልሬዲ ምንም እነዚህኞቹ ለምን ዲስፕሌይ ያልሆኑ ለምን ምናምን የሚሉ እነዚህ ካወቃችሁ፣ ከዛ ታይትል ይላል። ታይትሉ ዶክመንት ነው ይሄ ማለት ነው። አሁን ይሄ መጀመሪያ ብራውዘራችን ራን እንዲሆን ለማድረግ ክሊክ እናደርግና ራይት ክሊክ እናደርጋለን። ራይት ክሊክ እናደርግና ከዛ ኦልሬዲ ብራውዘራችን ወደ ዲፎልት ብራውዘራችን ማይክሮሶፍት እንትን እንዴት ኤጅ ሳይሆን ማይክሮሶፍት ኤጅ ሳይሆን ክሮም እንዲሆን አድርገነዋል። ባለፈው ኦልሬዲ ይሄኛ ካላያችሁ የተሰራ ቪዲዮ ስላለ እዛ ጋር ማየት ትችላላችሁ። እንዴት ዲፎልት ብራውዘራችሁን ኦልሬዲ አብዛኛው ጊዜ ይሄ ዊንዶው ከሆነ ከዊንዶው የዊንዶው ኦልሬዲ ኤጅ ማይክሮሶፍት ኤጅ የማይክሮሶፍት ካምፓኒ ስለሆነ ዊንዶው ኤጅም የእሱ አንዱ ፕሮዳክት ስለሆነ እሱኛው እንደተጠቀሙ ሊያደርጋችሁ ይችላል። ግን ዋናው የሚጠቀመው ቀለል ያለ ወይ ደግሞ ጥሩ የሆነ የሚመከረው ኦልሬዲ ክሮም ስለሆነ ክሮም ወርዳችሁ ክሮም እንደ ዲፎልት ብራውዘራችሁ መጠቀም ማድረግ የምትችልበትን ቪዲዮ ሰርችላችኋል። እሱ ማየት ትችላላችሁ ማለት ነው። አሁን ይህኛይቱ እንዴት መክፈት እንችላለን? ኢሜላችን ኦልሬዲ ጻፍን፣ ፋይል መጀመሪያ ፎልደር ፈጠር፣ ከፎልደሩ ኤችቲኤምኤል ፋይል ፈጠርን። ይህን ኤችቲኤምኤል ደግሞ እንዴት ንክፈተው በብራውዘራችን? ምክንያቱም ይሄኛው ኮድ ነው። ይሄኛው ኮድ ደግሞ ይሄኛው ኮድ ደግሞ ለእይታ ጥሩ አይደለም፣ ግን እንዲታይ ብራውዘራችን ነው ሁሉ ነገር የሚታየው። ለእይታ ጥሩ ሆኖ እንዴት ነው መክፈት የምንችለው የሚለውን ኦፕን ዲፎልት ብራውዘር ማድረግ ትችላላችሁ። ኦፕን ኢን ዊዝ ላይቭ ሰርቨር ማድረግ ትችላላችሁ። ግን ኦልሬዲ በኦፕን ኢን ዲፎልት ብራውዘር ልበለው እስኪ። አያችሁት? ኦፕን ኢን ዲፎልት ብራውዘር ስራው ከፈተልኝ። ምንም ነገር የለውም። እሺ ታይትል የምትለው ቅድም አይታችሁታል። ዶክመንት የምትል መጣች ማለት ነው። ዶክመንት የምትለውን መጣች ማለት ነው። እሺ አሁን ይህኛው ከመጣልን አሁን እስኪ እንጻፍበት፣ የሆነ ነገር እንጻፍበት እና እንዴት ዲስፕሌይ እናደርግ ከዚህ ቦዲ እዚህ ቦዲ ሃይ ክሬት ብለን እንጻፍ እስኪ። ዝም ብለን ታግ ምናምን እርሱት ችግር የለም። ከዛ ሪፍሬሽ እንዲመጣለን
ሃይግሬት ማን ኦ ጋድ እንደዚህ መምጣት ይችላል። እስኪ ደግሞ ታግ ማለት ማለት ነው። አሁን ይሄ ፓራግራፍ አይደለም። ፒ ብለን አሁን ታብ ስናደርገው አያችሁት? ፒ መጣ። ፒ ከፈተ ዘጋ።